ስልካችሁ እየተንቀረፈፈ ላስቸገራችሁ መፍትሄዎችን ይዤላችሁ መጥቻለሁ። አንደኛ ስልካችሁ ከተከፈተ በኋላ አፕሊኬሽኖችን ከፍታችሁ ስትጠቀሙ ከቆያችሁ በኋላ ስትዘጓቸው እናንተ ሳትከፍቷቸው በራሳቸው ባክግራውንድ ላይ የራማችሁና የፕሮሰሰራችሁን ፍጥነት ይቀንሱባቸዋል። እነዚህን ለማጥፋት እነዚህን ስቴፖች ተከተሉ። አንደኛ የመጀመሪያው ስቴፕ ሴቲንግ ላይ ትሄዳላችሁ። ሰርች ባር ላይ ታችሁ ከዛም ቼክ ያደርጋል። አሁን እዚህ ጋር እንደምታዩት 846 ሜጋባይት ከራሜ ላይ አቬሌብል አለ ይላል። 397ቱን ግን እነዚህ የምታዩቸው አፕሊኬሽኖች ባክግራውንድ ላይ ረን እያደረጉ እኔ ሳልከፍታቸው ሚሞሪዬን ቢዚ አድርገውታል ማለት ነው። እዚህ ጋር ክሊን ነው ትላላችሁ። እስካን ክሊን አድርጎ ሲጨርስ መጨረሻ ላይ 846 ራም ያክል ፍሪ ያደርግልናል ማለት ነው። ሁለተኛ ኦፕሬቲንግ ሲስተሙ ኤክስፓየር አድርጎ ሊሆን ስለሚችል እሱን ቼክ ለማድረግ ሴቲንግ ትሄዳላችሁ። ሶፍትዌር አፕዴት የሚለውን ትመጣላችሁ። በመቀጠል ዳውንሎድ ኤንድ ኢንስቶል የሚላለ እዚህ ጋር ክሊክ። አሁን እንደምታዩት የኔ ስልክ ኦፕሬቲንግ ሲስተሙ አፕዴት እያደረገ ነው። እዚህ ጋር ሪዚዩም ብዬ ዋይፋይ ላይ በቂ ስፒድ ያለበት ላይ አፕዴት እናደርገዋለን ማለት ነው። እዚህ ጋር እንደምታዩት 274.37 ሜጋባይት ያክል ዳታ ዳውንሎድ እያደረገ ነው ማለት ነው ስልኬ። ስለዚህ ይሄንን ፈጣን የሆነ ዋይፋይ ላይ ትሄዱና ፈጣን ወይ ነው ኮኔክሽን ሲኖራችሁ አፕዴት አድርጋችሁ ኮምፕሌት ሲያደርግ የስልካችሁ ፍጥነት ሙሉ በሙሉ ይቀየራል ማለት ነው። ሶስተኛ የስልካችሁ ሙቀት በሚጨምርበት ሰዓት አፕሊኬሽኖቹ ኢንስቶል የሆኑ አፕሊኬሽኖች በተለይ ብዙ ጊዜ የምትጠቀሙባቸው ላግ ያደርጋሉ። በዚህ ሰዓት ማድረግ የሚኖርባችሁ ነገር ፓወር ኦፍ ማድረግ ነው። ፓወር ኦፍ በምታደርጉበት ሰዓት ለተወሰነ ደቂቃ ለ1 ኦር ለ2 ደቂቃ ስልካችሁ ኩልዳውን ወይም እስኪቀዘቅዝ ድረስ ጠብቁና እንደገና ሪስታርት አድርጋችሁ መጠቀም ትጀምራላችሁ ማለት ነው። አራተኛው ዌልፔፐር ወይም ስክሪን ሴቨር ዌልፔፐራችሁ ላይ እነዚህ አኒሜትድ የሆኑ ዌልፔፐሮችን ወይም በቪዲዮ ወይም ደግሞ የአኒሜሽን ያላቸው ዌልፔፐሮችን እነሱን ሙሉ በሙሉ ማጥፋት ወይም ወደ ስታቲክ መቀየር። ይሄ ምንድነው? እነዚህ አኒሜትድ የሆኑ ሚድጌቶች በሚኖሩበት ሰዓት የፕሮሰሰራችሁና የራማችሁን የተወሰነ ያክል ሜሞሪ ይይዛሉ ወይም ኮንሱም ያደርጉባቸዋል። በዚህ ሰዓት ፐርፎርማንሳችሁ ወይም የስልካችሁ ፐርፎርማንስ ይቀንሳል ማለት ነው። አምስተኛ ሪዲዩስ አኒሜሽን ብለን ሴቲንጋችሁ ሰርች ባር ላይ እንሄዳለን። ይሄ ሾርት ካት ነው፣ ወይም ደግሞ በሌላ መንገድ አድቫንስድ ፊቸር ሪዲዩስ አኒሜሽን ዜን ሪዲዩስ አኒሜሽን የምትሏል ኦን እናደርጋታለን። ከዚህ በኋላ አፕሊኬሽኖችን በምትከፍቱበት ሰዓት አላስፈላጊ አኒሜሽኖችን ቪው አታደርጉም ስልካችሁ ላይ ማለት ነው። በዚህ ጊዜ የስልካችሁ ፍጥነት በ3 በ4 እጥፍ ነው የሚስተካከለው። ቀጣይ ሌሎች እንደዚህ አይነት ተመሳሳይ ቪዲዮዎችን እንድሰራላችሁ ከፈለጋችሁ ፎሎ አድርጉ። አስተያየታችሁን ቪዲዮን ከወደዳችሁት ላይክ አድርጉት። አመሰግናለሁ።